ሰላም እንቴ ሙዚቃ ኦፊሻል ዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ ቀረብኩኝ የዮሴፍ በቀለን እስቲ መስቀል ስል ሸክም ያልጣለው የሚለው መዝሙር ይዤላችሁ መጥቻለሁ። ይሄ መዝሙር ያቀናበረው አቀናባሪ አብዛኞቻችን የምንወደው ሙዚቀኛ እንቁ ግርማ ነው። የእንቁን ግርማ አጫዋት ቅንብር በደንብ አድርጌ ፒያኖ ተቹን እና የሲንዝ አጫዋቱን ተች በደንብ አድርጌ ያሳያችኋለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ደወል ምልክቱን በመጫን ቤተሰብ ይሁኑ። ወደ ቪዲዮአችን ዛሬ ማሳያችሁ ኢንትሮ አጫዋት በደንብ አድርጌ አሳያችኋለሁ። በመጀመሪያ ፒያኖ መግቢያ ያለ ከዛ ኋላ ሲንዝ ያለ ይቀጥላል ማለት ነው። የፒያኖን አጫዋት በደንብ አድርጌ ላሳያችሁ። ፒያኖን ስንነሳ እንዲያለ ነው የሚሄደው ማለት ነው። እያንዳንዱ በስቴፕ ቀስ እያለን ደግሞ በደንብ አድርጌ ላሳያችሁ። በስቴፕ ልኩት አንደኛው ስቴፕ፣ ሁለተኛ ስቴፕ፣ ሶስተኛ፣ ከዛን አራተኛው ደግሞ አርፔጆ ነው የምናደርገው። ዲ ማይነር፣ ኤፍ ሜጀር፣ ኤ ማይነር በእነዚህን እኚህን አርፔጆ ነው የምንጠቀመው። እነዚህን ኮርዶችን ፋሚሊ ኮርዶችን እነዛን እየተጠቀመን እንጫወታለን ማለት ነው። ይሄኛውን ቴስት የአራተኛው ስቴፕ እንዲያደረግን እንሰራለን ማለት ነው። ሲንዛን ስንጫወት ደግሞ የዚህ የሲንዙን አጫዋት ደግሞ እንደገና በስቴፕ አድርጌ ላሳያችሁ። አንደኛው ስቴፕ አንደኛ፣ ሁለተኛ ራሱ እስከ አንደኛው፣ ሁለተኛው ደግሞ ከኤን እናካለን። የሶስተኛው ስቴፕ ጂን ሳሳ አድርገን ከዛን የሶስተኛው እንዴት አደረገን እስከዚህ ድረስ። ከዛን አራተኛ አምስተኛ እችን አሁንም እችን ይሄን ይመስላል ማለት ነው። ባጭሩ የእንቁ ግርማ አጫዋት ቴስት ይሄን ይመስላል። ቪዲዮውን እስከ መጨረሻ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ሀሳብና አስተያየት ካላችሁ
ኮመንት ላይ ጻፉልኝ። እንድሰራላችሁ የምትፈልጉ ቪዲዮ ካለ ኮመንት አድርጉልኝ። በዛ ቪዲዮ ተዘጋጅቼ በደንብ ለማስተማር ፈቃደኛ ነኝ። እስከ መጨረሻ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቻው።